ቲክቶክ ላይ እንደ መዝናኛ የምንቆጥራቸው ሰዎች አሉ። እኔ ፖለቲካ ብዬ ጊዜ ወስጄ አልወያይም፣ ተወያይቼም አላውቅም። መውረድ አለብን። ለምን መሰለ? አንተ ቅማላም ትግሬ፣ እኔ ያንተ መዝናኛ አይደለም። አንተ ቁልቋል ለቃሚ፣ ኩንቲ ለቃሚ፣ አንተ አያ እናትን አፈርት ብለህ የሰማን አንተ ከካም ትግሬ እኔ ነው ይኸውልህ፣ ዝቅ ከፍ ማድረግ አችልም እዚህ ሚዲያ ላይ። እኔ እንደዛ ነው። ይቅርታ አድርግልኝ። አድጊ ነህ አንተ ነህ አድጊው። ልንገርህ አንተ አያ ትግሬ፣ እናትህን ንገረኝ። አንተ ቁልቋላ እናትህን ንገረኝ ነው የምልህ። አባትህን ንገረኝ። እኔ እሰጥሃለሁ። እኔ እኮ ዘና ብዬ 4 ሰዓት ነው የምሰራው። ለምኜ መሰለህ? አንተ ለምነህ ነው የምትኖረው። ግሩፕ ውስጥ ጡት ያላቸውን ሰብስበህ ለምነህ ነው የምትኖረው። አንተ ቁልቋላም ትግሬ፣ አስረግጬ ነው የምነግርህ። እኔ ሰርቼ ነው የምኖረው። መዝናኛ ልትል አችልም። አፍክን አስይዛለሁ። ማይም ነህ አንተ። ብልጠት ነው ያለ እንጂ እውቀት የለህም አንተ ማይም አህያ ትግሬ። ማይክህን ዝጋ። አንተ ሻባያ አላስወራህም። እኔ መዝናኛ አይደለሁም። አንድ ደደብ ትግሬ አንድ የተከበረን አማራ ማዋረድ አይችልም። እንደዚህ ያዋርዳለሁ። ኖ አለቃቸውም። እነዚህ ትግሬዎች ናቸው። እነዚህ እኔም ትግሬ ነኝ እንደ ሞጣ ለምን የድሃ ልጅ ለመለመን እኮ ከምስጋናው አንዱ ዓለም ጋር መጣል። አንተ የለማኝ ልጅ ኩንቲ ለቃሚ ገንዘብ ካለ ምን አባት ሴቶችን በውስጥ መስመር 400 500 ይቀበላል። ልጆችን በጊፍት ነው ተሳድጋ በአበባ ጊፍት ማከነ ጊፍት ይኸውልህ፣ አንበሳ ቢሆን $50 አንበሳ ለኔ ሲወርድ አላየህም? ለአንተና ለዘመድኩ ነው። አበባ የኔ $8000 በወር የኔን ወጪ የሚሸፍን ይመስላል። አንተ ቁልቋላ ለትግሬ ይኸውልህ አበባ ሳንቲም ነው የሚመስለው። ትግሬ ነህ፣ ሻዕቢያ ነህ። ለትግሬ እኮ ይኸውልህ አበባ ስማ፣ ለአንተ ለዳው ለኩንቲ ለቃሚው ትግሬ፣ ለአንበጣ ቆርጣሚው ትግሬ ሻዕቢያ አበባ ለአንተ ሳንቲም ነው። ስማ ሄደ አበባ ልቀበል 50 አንበሳ ብታወርድ $500 ኤኒዌይስ ጋይስ አህያ ስለሆንክ እኮ ነው የነገርኩህ ነው። አኪላ ነው አሁን አንተ ትግሬ ቅማላም ትግሬ ሜት አድርጉለት ሁሉም በቃ አሁን አስወልድም ሁላችሁ በቃ ቴንክ ዩ። አሁን አኪላ ነው ፕሊዝ ፕሊዝ ያ ቅድም ስለ ፖለቲካ ያወራሁበት ዋናው ትልቁ ምክንያት ሚዩት አድርገው፣ ሞጣን ሚዩት አድርገው። ለምን ሚዩት ያደርገኛል? ምን አባት ስለሆንክ ሚዩት መደረገው? ፕሊዝ በእናትህ ሚዩት አድርገው። ከተሳደበ አለቀው። እኔን ማዋረድ አይችልም። በስነ ስርዓት መናገር ይችላል። እኔ እኮ በስነ ስርዓት ነው የተናገርኩት። እኔ እኮ እናትህ ማነች አባት እያልኩ አንተ ቁልቋላም ትግሬ ይሄን ሳይናገር አይሄድም። የት ነው የተወለድክ ነው? ምን አንተ ትግሬ ነው? አንወያይም። እንደ አማራን ቆጥረውም ትግሬ ከትግሬ ጋር ነው መወያየታችን። ለምን መሰለህ? ለምን ትፈራዋለህ? አንተ ቢኬ ለምን ትፈራዋለህ? ጠይቀው። እናትህ ማን ትባላለች ብለህ ጠይቀው። ልታገባት ነው እንደ እናቷ ናት። ሚስት አለ አይደል እንዴ? አንተ ቁልቋላም አንተ ሚስት አለ አይደል? በአማራ ላይ መሽናታችንም እኔ ያለሁ አባት ማን ይባላል? እሺ ጠይቀዋለሁ። ጋሽ ሞጣዬ በቃ ጠይቀው። መጀመሪያ የማን ልጅ እንደሆነ ከተጣራ በኋላ ነው ከኛ ጋር የሚነጋገረው። እኛ እንታወቃለን እኮ። መናገር አይችሉም ስለ አማራ እነዚህ ደደብ ትግሬዎች። ኤኒዌይስ ችግር የለውም። ኤኒዌይስ አትበል። አንተ ወንዳገረድ አኪላ ጉድህን አወጣዋለሁ ከፈለግኩ። ወንዳገረድ አለ ማለት አማራን ጌይ ይመራዋል። አንተ ቡሽ ኮንትሮል የሰከሩ ሰዎች ስማ፣ አማራን ወንዳገረድ አይመራውም። ጁሃር መሐመድ ነው የሚለምጥ። አንተ ቆሻሻ ቪዲዮውን አመጣዋል። አንተ ቆሻሻ ማይም ሰክራ ነው የገባው። ረጋ ብላ መዝናኛ ትላለህ እንዴ? አንተ ቁልቋላም ትግሬ ያንተ ስድብ ላምጣው ዩቲዩብ ላይ። ቆሻሻ ነበርክ እኮ ዩቲዩብ ላይ። ሰክራ ነው የመጣው። እሺ ሄድበት። የኔ መዝናኛ ነህ አንተ። ልንገርህ፣ ሰክራ ነው የመጣው። ገረድ ነው ያገነነህ። ዛሬ ጠጥታ የገረድ ልጅ። ኧረ በእናታችሁ እንደ ታማኝ በየነ ይኸውልህ፣ ገረድ ነው ያገነነ። አንተ መዳም ትግሬ። እኔ አማራ ነኝ እኮ እኔ አማራ ነኝ። ባገኘ እመለምጥሃለሁ። አንተ ትግሬ እኔ ባገኘ እሰማለሁ። እሺ በቃ አሁን